የስኳር በሽታ የደም የስኳር መጠን ችግር ብቻ እንዳልሆነ ታውቃላችሁ? የነርቮች፣ የደም ስሮች፣ የኩላሊት፣ የአይን እና የልብ ችግር እንደሆነ ታውቃላችሁ? ብዙ ሰዎች ይህን አይረዱትም። ዛሬ በደንብ አብራራላችኋለሁ። ስሜ ዶክተር አሮን ይባላል። በሙያዬ ጠቅላላ ሐኪም ሲሆን በስራ ቦታ የማገኛቸው የተለያዩ አጋጣሚዎች፣ አመለካከቶችና አስተሳሰቦችን እያነሳው ልነግራችሁ መጥቻለሁ። ምንድን ነው የስኳር ህመም? የስኳር ህመም የረጅም ጊዜ ህመም ወይም ክሮኒክ ኢልነስ ከሚባሉት ውስጥ የሚመደብ ሲሆን የሚመጣውም በደም ውስጥ ያለው ስኳር መጠን ከሚፈለገው በላይ በጣም ከፍ ብሎ ሲገኝ ከእሱ ጋርም ተያይዞ የሚመጡት ችግሮችን ይይዛል። ይህም የሚሆነው ኢንሱሊን ከተባለ ሆርሞን ጋር የተገናኘ ነው። ይህ ሆርሞን ቆሽት ወይም ፓንክሪያስ ከምትባለው የሰውነታችን አካል የሚመነጭ ነው። የዚህ ሆርሞን ስራ በሰውነታችን ውስጥ ያለውን የስኳር መጠን ወይም ግሉኮስ የሚባለውን ሰውነታችን መጠቀም እንዲችልና ከመጠን በላይ ከበዛ ደግሞ ወደ ቅባት ተቀይሮ በሰውነታችን ውስጥ እንዲቀመጥ የሚያደርግ በአጠቃላይ ስራው በደም ውስጥ ያለውን የስኳር መጠን መቀነስ ነው ማለት ነው። ከዚህ ሆርሞን ጋር የተያያዙ ችግሮች በሽታውን ለሁለት ከፍለን እንድናየው ያደርጉናል። የመጀመሪያው ታይፕ 1 ወይም የመጀመሪያው አይነት ይባላል። ይህም የሚከሰተው ቆሽት የምትባለው የአካላችን ክፍል በተለያዩ ምክንያቶች ኢንሱሊን የተባለውን ሆርሞን ማምረት ሳትችል ስትቀር ነው። ይህም የኢንሱሊን እጥረት ይፈጥራል በሰውነታችን ውስጥ። ብዙ ጊዜ የሚከሰተው በትናንሽ ልጆች 10ዎቹ ወይም 20 ቤት ያሉ ልጆች ላይ የሚከሰት ነው። ግን በሁሉም ዕድሜ ሊከሰት የሚችል በሽታ ነው። ይህም የሚሆነው ቆሽት ላይ ያሉት ኢንሱሊን የሚያመርቱ ሴሎች በተለያዩ ምክንያቶች በቫይረሶች ሊሆን ይችላል፣ በሰውነታችን በራሳችን የነጭ ደም ሴሎች ሊሆን ይችላል፣ በተፈጥሯዊ አጋጣሚዎች ሊሆን ይችላል ሲጠፉ። የሁለተኛው አይነት ደግሞ ታይፕ 2 ይባላል። ይህ የሚከሰተው በአብዛኛው በጣም ወፈር ያሉ እድሜያቸው የገፋ ሰዎች ላይ ግን አሁን ውፍረት በጣም ልጆች ላይ እያየን ስለሆነ በልጆችም ላይ እያየነው ይህን በሽታ። ይህ የሚከሰተው በኢንሱሊን እጥረት ሳይሆን ሰውነታችን የኢንሱሊንን ትዕዛዝ አልቀበልም ማለት ሲጀምር ነው። አብዛኛውን ጊዜ የሚታየው በጣም ወፍራም እና ከባባድ ካሎሪ ያላቸው ምግቦችን የሚመገቡ ሰዎች ላይ። ከመጀመሪያው የሚለየው በዘር የመተላለፍ እድሉ ከመጀመሪያው ከፍ ያለ ስለሆነ አመጣጣቸው ተለያየ እንጂ የሚያመጡት ጉዳት ተመሳሳይ ነው። በደም ውስጥ ስኳር መጨመር የሚያመጣው የተለያዩ የሰውነታችን ክፍሎች ላይ ጉዳት አለ። ስኳርን በሽታ ያደረገው ዞሮ በደም ውስጥ የስኳር መጠን ለረጅም ጊዜ ከፍ ብሎ ሲቆይ የደም ስሮችን ይጎዳል። እናም በረጅም ጊዜ ውስጥ የልብ ድካም፣ ስትሮክ፣ የኩላሊት መድከም አይነት በሽታዎችን ይመጣል። ምልክቶች ውስጥ ምንድን ናቸው? ምልክቶቹ ቶሎ ሽንት መያዝ፣ ተደጋጋሚ ውሃ መጥማት፣ ክብደት መቀነስ፣ ድካም መሰማት፣ አይን ላይ ብዥ ማለት፣ ሲከፋም ደግሞ በጣም ከፍተኛ የሆነ የሆድ ህመም፣ ትንፋሽ ማጠርና ማስመለስ ሊሆን ይችላል። ታዲያስ እንዴት ይመረመራል? የተለያዩ ምርመራዎች አሉ። ከላይ የተጠቀሱትን ምልክቶች ካዩ በአቅራቢያው ወደሚገኝ የጤና ተቋም በመሄድ የስኳር ምርመራ ያድርጉ። እዛም ግሉኮሜትር በመጠቀም በደም ውስጥ ያለውን የስኳር መጠን ይለኩሉ። ሌላ ደግሞ ባለፈው የ3 ወር ውስጥ ያሉትን የስኳር ቁጥጥር ለመለካት ሄሞግሎቢን ኤ1ሲ የሚባል ምርመራ አለ። እሱም ይሰራል። ሌሎቹ ምርመራዎች ከሚያመጣቸው ችግሮች ጋር የተያያዙ ናቸው። የልብም ሊሆን ይችላል፣ የአይን ምርመራ፣ የኩላሊት ምርመራ ሊሆን ይችላል። ችግሮቹ ምን ያህል ደረጃ ላይ እንዳሉ ይመረመራል። መታከምስ ይችላል? ሕክምናው እንደ አይነቱ ይወሰናል። የመጀመሪያው አይነት ከሆነ ምንም አይነት ኢንሱሊን በደም ውስጥ ስለማይኖር ኢንሱሊንን መተካት ያስፈልጋል። ካልሆነ የሚታመሙት ልጆች ሰርቫይቭ ማድረግ አይችሉም። ሌላው ደግሞ የስኳር መጠንን እየለኩ መከታተልና በተለያዩ ሰዓቶች ምን ያህል እንደሚደርስ ስኳራችን ማየት ያስፈልጋል። ከላይ የተጠቀሱትን ነገሮች ያደረጉ ታማሚዎች ረጅም ጊዜ ያለምንም ችግር መኖር ይችላሉ። ግን ሁልጊዜም ስኳራቸውን መከታተልና ኢንሱሊን መውሰድ ያስፈልጋቸዋል። የሁለተኛው አይነት ደግሞ ሰውነታችን የኢንሱሊን እጥረት የለበትም። ሰውነታችን የኢንሱሊን ትዕዛዝ እንዲቀበልና በሰውነታችን ውስጥ ያለውን ስኳር እንዲቀንሰው የተለያዩ መድኃኒቶች አሉ። እነዚህም የሚሰሩት ሰውነታችን የኢንሱሊን ትዕዛዝ በስርዓት እንዲቀበል ያደርጋሉ። ግን የዚህ በሽታ ችግሩ ሰዎች አመጋገባቸውን፣ አኗኗራቸውን፣ የአካል ብቃት እንቅስቃሴያቸውን አያስተካክሉም። በዚህ ምክንያት መድኃኒቶቹን በየጊዜው እንድንጨምረው እንገደዳለን። ምክንያቱም ሰውነታቸው ውስጥ የሚከማቸው የስኳር መጠን እየጨመረ ስለሚመጣ። ምሳሌ ለመስጠት ያህል ሴሎቻችንን እንደ ባስ ብንመስላቸው፣ ሰዎችን ደግሞ እንደ ግሉኮስ ብናስባቸው መጀመሪያ ላይ ባሱ መጫን ሲጀምር ወንበሮች ይሞላሉ። ከዛም የተወሰኑ ሰዎች መቆም ይጀምራሉ።
ቀስ በቀስ ይሞላና በሩ ድረስ ይደርሳል። ቲኬተሯን እንደ ኢንሱሊን እናስብ። ቲኬተሯ የቻለችውን ያህል አስተባብራ ባሱን በደንብ ሞልታ ለመሄድ ትሞክራለች። ከሆነ በላይ መጫን አይቻልም። ከሆነ ጊዜ በኋላ ባሱን በጣም ሞልቶ በሩ አልዘጋ እያለ ሊያስቸግር ይችላል። ኢንሱሊን የሚችለውን ያህል ከሞከረ በኋላ ባሱ እምቢ ማለት ይጀምራል፣ ሰውም ማስገባት፣ ምክንያቱም ቦታዎቹ ስለሚሞሉ። የዚህ ሰዓት ላይ ተጨማሪ መድኃኒቶችን በምናደርግበት ጊዜ ማለትም አሁን አስተባባሪዎች አዲስ እየመጡ ነው፣ ያለችዋን የቀረችዋን ስፔስ አብቃርተው ሰዎችን ለመጫን ይሞክራሉ። መድኃኒቶቹም እንደዚህ ነው የሚያደርጉት። የቀሩትን ስፔሶች በግሉኮስ ለመሙላት ነው የሚሞክሩት በሴሎች ውስጥ ያሉት። ለዛም ነው አመጋገባቸውን አኗኗራቸውን ካላስተካከሉ ሴሎች ውስጥ የተጠራቀሙት ግሉኮሶች፣ ቅባቶች የማይወገዱ ከሆነ በረጅም ጊዜ እነዛ ሴሎች ከጥቅም ውጭ ይሆናል። ማለትም መድኃኒቶቹ መስራት ያቆማሉ ማለት ነው። ከዛም ወደ ኢንሱሊን ይገባሉ ማለት ነው። በዚህ ፕሮሰስ መሀል ሰውነታቸው በጣም እየወፈረ እየገዘፈ ነው የሚመጣው። ድሮ ላይ የሚሰጡት የስኳር በሽታ ምክሮች ችግራቸው ይህ ነበር። ለዛም ነው የሚሻሻልለት ሰው ማናየው፣ ሁልጊዜ መድኃኒት ከጀመሩ አያቆሙም የሚባለው ማለት ነው። ስኳር ግን በአብዛኛው ጊዜ የሜታቦሊክ እና የላይፍ ስታይል ችግር ነው። ቢያንስ መድኃኒቶችን ማቆም ባይቻል እንኳን በዛው ለማስቀጠል ወይም የመድኃኒት ፍላጎታችንን መቀነስ እንችላለን። ይህም የሚሆነው ክብደትን በመቀነስ ሰውነትን ከፍተኛ ቅባት ያላቸውና ስኳር ያላቸውን ነገሮች ባለመውሰድ በመጠበቅ የስኳር መጠናችንን በደንብ እየተከታተሉ በትክክል በአግባቡ መድኃኒቶችን እየወሰዱ ማየት ያስፈልጋል። በዚህ ቪዲዮ ላስተላልፍ የፈለግኩት መልእክት ስኳር በሽታ ምን እንደሆነና ለቀጣይ ለምሰራቸው ቪዲዮዎች መነሻ እንዲሆነኝ። በሽታው ለእያንዳንዱ ሰው የተለያየ ሲሆን በተሻለ መልኩ በመቆጣጠርና ከበፊት የተሳሳቱ አመለካከቶችና ልምዶች እየተነሳን የተስተካከሉና ጥሩ የሆኑ እናም የተሻለ ህይወትን ለመምራት የሚያግዙ ምክሮችን በቀጣዩ ቪዲዮዎቼ እሰራላችኋለሁ። እንደዚህና ተመሳሳይ ይዘት ያላቸው ምክሮች ለማግኘት ሰብስክራይብ፣ ላይክ፣ ሼር በማድረግ የዚህ ቻናል ቤተሰብ ይሁኑ።